ሰላም ጤና ይስጥልኝ እንደምን ከረማችሁ ዛሬ የመጣሁት ያው እንደምናውቀው ሰሞኑን የቲክቶክ መንደር በኢትዮጵያዊ ፌሚኒስቶች ተጨናንቋል ስለዚህ እዛ ትራፊክ ጃም ላይ ከሆነን አይቀር አንዳንድ አስተያየቶች እንስጥ ብዬ ነው የቲክቶክ ኢትዮጵያዊ ፌሚኒስቶች ለምንድነው የማንደግፋችሁ በመጀመሪያ አቋማችሁ የተዛባ ነው ለምሳሌ ለተገፉ ለተጨቆኑ ለተገደሉ ሴቶች መብት ነው የምንቆመው ብላችሁ ስትመጡ ብለን ሰምተን ማንነታችሁን ስንፈትሽ የምታራምዷቸው አቋሞች የወንድ ልጅን ስልጣንና አመራር ከጭቆና ጋር ብቻ እያገናኛችሁ ያባወራ ስርዓት መፍረስ አለበት ወንድ የቤት ራስ አይደለም ሴት በራስሽ መቆም ከቻልሽ ወንድ ልጅ አያስፈልግሽም ትዳር ውስጥ የሴት ልጅና የወንድ ልጅ ሮል ልዩነት የለውም ወንድ ልጅ ዳይፐር የማይቀይር ከሆነ እንጀራ የማይጋግር ከሆነ የቤት ዕቃ ነው ብላችሁ ስትከሰቱ ያየን የምታራምዷቸውን ማንኛውንም ካምፔን በጭፍን አብረናችሁ ልንቆም አንችልም ምክንያቱም ስለ ክሬዲቢሊቲያችሁ ግድ ይለናል አንድ ሰው ዛሬ ትክክለኛ ነገር ስለተናገረ ተቀባይነት አለው ማለት አይደለም ትላንት የተናገረውስ ምን ነበር ነገስ የሚናገረው ምንድነው ይህ ኮንትሮቨርሻል መገለጫችሁን ደግሞ ብዙሃን አብሯችሁ እንዳይቆም ሆኗል ሃይማኖት ለማህበረሰባችን እሴቱ ታሪኩ የተገነባበት ማንነቱ ሆኖ ሳለ ትመጡና የፓትሪያርኪ ስርዓት ያባወራ ስርዓት መፍረስ አለበት ትላላችሁ again የወንድ ልጅን ስልጣንና አመራር ከጭቆና ጋር ብቻ እያገናኛችሁ ሌላ ደግሞ እናቶቻችን አያቶቻችን ዋጋ ከፍለው ያሳደጉንን ሁሉንም ነገር ከመገፋትና ከጭቆና ጋር ብቻ ታገናኙታላችሁ አባቶቻችን ወንድ አያቶቻችን ለቤተሰባቸው ራስ ሆነው ለዘመናት ብሬድ ዊነር ኦፍ ዘ ፋሚሊ ሆነው ቤተሰብ ሲያስተዳድሩ ኖረው የከፈሉትን ዋጋ ገደል አስገብታችሁ ካበቃችሁ በኋላ በድፍረት የወንዶች ሮል ኢትዮጵያ ምድር ላይ ከመድፈርና ከጭቆና ጋር ብቻ ታገናኛላችሁ ይህ ደግሞ ስህተት ነው ሌላ ደግሞ ስለ #ትሰማ ካምፔን ስንመጣ ትክክለኛ ቪክቲሞችን አምጥታችሁ ካምፔን ጀመራችሁ ከዛ ካልተከተላችሁን ብሎ ሰውን ማስገደድ ልክ አይደለም ሲጀመር እናንተን እኛን አጀንዳ ሰጪ ያደረጋችሁ ማን ነው እኛ ወክለናችኋል እንዴ እናንተ ማናችሁ ለምሳሌ ኒውትራል የሆነ ተቋም ቢሆን ይህንን ካምፔን የጀመረው then የተለያዩ የሃይማኖት ተቋማት ሃይማኖት ያልሆኑ ተቋማት even እናንተም እንደ ፌሚኒስት መጣችሁ አክኖሌጅ ልታደርጉ ትችሉ ነበር ነገር ግን እናንተ ኦሬዲ የተዛባ ወይም ዲስቶርትድ የሆነ አይዲዮሎጂ ይዛችሁ የመጣችሁ ስለሆናችሁ ኮመን ግራውንድ ፈጥረን ካምፔን ለማካሄድ ፍሮንት ራነርስ ለመሆን ኳሊፋይ አታረጉም ምክንያቱም ኦሬዲ ኮንትሮቨርሻል ግሩፕ ስለሆናችሁ ባጭሩ ካምፔኑ ሚስ ሪፕሬዘንትድ ሆኗል ሌላ ደግሞ ሁሉም ወጣት ሴት እንድትሰማ የምፈልገው ቲክቶክ ላይ ብዙዎች ፌሚኒስቶች የሚመጡበት መንገድ ምንድነው in the name of women empowerment ነው so in the name of women empowerment they are sending distorted message to other women empowerment should not be at a price of undermining a man okay የሴቶች አቅም መጎልበት ወንድን ዝቅ በማድረግ መሆን የለበትም ሴት ልጅ empowered የምትሆነው ዕውቀቷን ብቃቷን ኤክሰርሳይዝ የማድረግ እድል ሲኖራት እና ኤክሰርሳይዝ ስታደርግም ነው ኦኬ not at a price of ወንድ ልጅን ዝቅ በማድረግ አይደለም so ይሄንን በfull awareness ልትመለከቱት ይገባል ሌላ ደግሞ ቲክቶክ ላይ ያሉ ፌሚኒስቶች ድንቅ የሚሉኝ ያላገቡት በድፍረት ስለ ትዳር አስከፊነት የሚመክሩን ነገር ያገቡት ደግሞ ባላቸውን ማኒፑሌት አድርገው የወንድ ቆመናውን ገፈው ሽባ አርገው ካበቁ በኋላ
የኔ ባል እኮ እንዲያርግ ስለው ያደርጋል፣ እንደዛ አርግ ስለው ያደርጋል፣ ብድግ በል ስለው ብድግ ይላል፣ ቁጭ በል ስለው ቁጭ ይላል ይሉናልና ከኔ ትዳር ተማሩ ይሉናል። እኛ ደግሞ ያላገባን ሴቶች የምንፈልገው ባል ቁጭ በል ስንለው ቁጭ የሚል፣ ተነሳ ስንለው የሚነሳ፣ እጅ በጆሮ ስንለው እጅ በጆሮ የሚያደርግ ወንድ አይደለም። የቤት ራስ የሆነ ወንድ፣ ቤቱን መምራት የሚችል ወንድ፣ የወንድነት ቁመና ያለው ወንድ ፕላስ ቤቱንም ለመምራት የቤት ራስ ለመሆንም ኤክሰርሳይዝ ለማድረግ ነፃነት ፕላትፎርሙ የተሰጠው ሜዳው የተሰጠው በነፃነት የሚኖር ወዶ ፈቅዶ የሚያፈቅር ወዶ ፈቅዶ የሚያግዝ ባል ነው የምንፈልገው። ኦኬ ናት ማኒፑሌት ተደርጎ ቁጭ ብድግ የሚደረግ ሰው። ይሄን ያው እግረ መንገድ ልናገር ብዬ ነው። ሶ ወደ ሴቶች መብት ስንመጣ ትክክለኛ የሴቶች መብት ጥያቄ መሆን ያለበት ሴቶች ወንዶች ያላቸውን የሥራ እድል የማግኘት መብት ይገባቸዋል። የሥራ እድገትና እኩል የመወዳደር እድል መብት ይገባቸዋል። የመማርና ራሳቸውን የማሳደግ መብት ይገባቸዋል። እኩል ንብረት የማፍራት የመያዝ መብት ይገባቸዋል። ሴቶች ከወንዶች ጋር በሕግ ፊት እኩል የመዳኘት መብት ይገባቸዋል። ፍትህ የማግኘትና መብታቸውን በሕግ የመጠበቅ መብት ይገባቸዋል። ሴቶች ከጥቃት፣ ከመደፈር፣ ከጾታዊ ትንኮሳ፣ ከአካላዊና ከስነ ልቦናዊ ጥቃት፣ ከግድያና ከማንኛውም አይነት ጭቆና የመጠበቅ መብት ይገባቸዋል። ስለዚህ የሴት ልጅ የመብት ጥያቄ ግልጽና ግልጽ ነው። በስተመጨረሻ ማስተላለፍ የምፈልገው ምክር ያነበባችሁትን ከላይ ወደ ታች ማህበረሰቡ ላይ አፕላይ ማድረግ ከማሰባችሁ በፊት መጀመሪያ ልንረዳው ልንቆምለት የምንፈልገው ማህበረሰብ ማን ነው? ምንድነው እሴቱ? ምንድነው ባህሉ? ምንድነው ታሪኩ ብላችሁ ብትጀምሩ። እዚህ ጋር ግን የማልፈርድባችሁ ነገር ምንድነው? ብዙ ኢትዮጵያኖች ኢቭን ዶ ታሪካችን ቀኝ ያልተገዛን ህዝቦች የኩራት ታሪክ ቢኖረንም ዛሬ ላይ ግን የኮሎናይዜሽን ማይንድሴት ሰለባ ሆነናል። ያደጉት ሀገራት ያመኑበትን አይዲዮሎጂዎች እኛ ሀገራችን ላይ ወስደን እንደወረደ ካልጫንን እያልን ባይ ዘ ዌይ የፖለቲካችን አንዱ የተበላሸበት ምክንያት ይህ ማይንድሴት መሆኑን አንርሳ። ስለዚህ መቼ ነው ክሬቲቭ ሆነን የራሳችንን ሀገር በቀል መፍትሄዎች ለህዝባችን ማበጀት የምንጀምረው? አመሰግናለሁ።